እነዚህ ነገሮች ለ3 ተከታታይ ሳምንታት ብታደርጉ ወይም ደግሞ ለ21 ቀናት ብትተገብሯቸው ብታምኑም ባታምኑ ህይወታችሁ ይስተካከላል። ለኔ እየሰራልኝ ነው፣ ለእናንተ ነግራችሁ። ሰላም እንደምን አላችሁ? ይህ ድንቅ ዓለም መብሩክ የተሰኘው ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑ አልጠራጠርም። ዛሬ ደግሞ በጣም ወሳኝ የምላችሁ ልምዶች ወይም ደግሞ ሊጠቅሙን የሚችሉ ልማዶችን እንነጋገራለን። ምንም ነገር በፊትም በኋላ ጸሎት። ምንም ነገር ከማድረጋችሁ በኋላ አትሊስት አንዴ እንኳን ቢሆን ጸሎት አድርጉ። ይህ ለኔ በጣም ትልቅ የምለው ለውጥ አምጥቷል። ቢያንስ አንዴ ጸሎት ማድረግ ለህይወታችሁ መስመር እንድትይዙና የምትፈልጉትን ነገር ለእግዚአብሔር እንድትጠይቁት ያግዛል። ሁለተኛው ስፖርት መስራት። ስለ ስፖርት ሲወራ ብዙ ጊዜ ሁሉም ሰው የሚያስበው ጂም ነው፣ ግን ስለ ጂም እንድታስቡ አልፈልግም። ጂም መስራት ሁለተኛው የስፖርት አካል ለኔ ማለት፣ ምክንያቱም በቤታችሁ ልትሰሩት የምትችሉት የስፖርት አይነት ስለሚቀድም ማለት ነው። ጂም መስራት የማትችሉ ከሆነ ካሊስቴኒክስን የመሰለ ጸዴ የስፖርት አይነት አለ፣ እሱን መስራት ትችላላችሁ። ስለ ካሊስቴኒክስ በደንብ ማወቅ የምትፈልጉ ከሆነ እዚህ ጋር ማስቀመጣላችሁ አካውንቱን በመግባት በደንብ ማወቅ ትችላላችሁ። ወይም ደግሞ እዛ ድረስ መሄድ አልፈልግም ካላችሁ በአማርኛ በደንብ አብራርቼ ቀጣይ ቪዲዮ ሰራላችኋለሁ፣ ገብታችሁ እንድትገቡ አደራ። ሶስተኛ መጽሐፍ አንብቡ። መጽሐፍትን ማንበብ በጣም የሚያግዛችሁና በህይወታችሁ ላይ ስኬታማ እንድትሆኑ የሚያግዛችሁ ነው። ከዚህ በፊትም በለቀቁት ቪዲዮ ላይ መጽሐፍ አንብቡ ብያለሁ። መጽሐፍ ማንበብ ለምን ይጠቅማል ካላችሁ በብዙ አንግል የሰው እይታዎችን እንድታዩ ያግዛችኋል። አራተኛና በጣም ወሳኙ ነገር ታይም ማኔጅመንትን ተማሩ። ታይም በጣም መጥፎ ከምላቸው ችግሮች መካከል አንደኛው ጊዜ አይጠብቅም፣ ዝም ብሎ ነው የሚሄድ። እንዲሁም አንድ የሚባል ነገር አለ፣ ገንዘብ ቆሞ መጠበቅን ያውቃል። ባንክ ሄዳችሁ ብታስቀምጡት እንዲሁም ወልዶ ታገኙታል። ጊዜ ግን የትም ልታስቀምጡትና ልታስቡት የምትችለው ነገር። ስለዚህ ጊዜያችሁ እንዴት እንደምትጠቀሙ በደንብ ተማሩ፣ በደንብ ወቁ። አምስተኛ ከሰው ተዋወቁ። ቢያንስ በሳምንት 4 ሰው መተዋወቅ በጣም በህይወታችሁ ላይ ትልቅ ተጽዕኖ ይፈጥራል። ለምሳሌ ጥሩ የምትሏቸው ሰዎች መተዋወቅ ስትጀምሩ ህይወታችሁ ጥሩ የሆነ መንገድ ይዞ ይሄዳል። ምክንያቱም ከሰዎች ጋር መተዋወቅ በጣም በብዙ መንገድ ህይወታችሁ እንዲስተካከልና የተለያዩ እይታዎችን ልክ መጽሐፉ ጋር እንዳልኩት ማለት ነው የተለያዩ እይታዎችን እንድታዩ ያግዛችኋል። እንደኔ በጣም ብዙ ሰዎችን በተዋወቃችሁና ብዙ ሰው ባገኛችሁ ቁጥር ብዙ ትምህርቶችን፣ ብዙ እውቀቶችን፣ ብዙ እይታዎችን እንድታዩ ያግዛል። ያው ዛሬ ባይጠቅማችሁም የሆነ ቀን ላይ በዛ ሰው የምታገኙት ጥቅም ይኖራል። እነዚህን አምስቱን እንደ ወሳኝ ነጥቦች ነግሬያችሁ ከዚህ በላይ በጣም ብዙ የሚነገሩና ወሳኝ የምላቸው ፖይንቶች አሉ። ነገር ግን እነዚህ አምስቱ ለዛሬ በቂ ነው። እዚህ ድረስ ከመጣችሁ አይቀር አንድ ወሳኝ ነጥብ ሳልነግራችሁ ማለት አለ። ለመለወጥ ከተነሳችሁ አይቀር ምንም ነገር ይፈጠር እንዳትሉ። ከፊታችሁ ያለው ነገር ለነገ ህይወታችሁ በጣም ወሳኝ ትልቁ ነጥብ። ዛሬ የምትፈተኑት ነገ ላይ ለመሳት፣ ዛሬ የምትደፉት ነገ ላይ ቀና ለማለት። አስተውሉ። ራሳችሁን ወደ ሽንፈት አትግፉ። መንገዳችሁን በስነ ስርዓት አስተካክላችሁ ነው እባካችሁ። አደራ ማለት የምፈልገው በዘንድሮ ጊዜ ላይ በጣም ህይወት ከብዷል ምናምን ይሄ የእናንተ ፖይንት አይደል። ዝም ብላችሁ የራሳችሁን ስራ ብቻ አስቡ። ሊከብዳችሁ ይችላል። በጣም ከአቅማችሁ በቃ ከቁጥራችሁ በላይ ነው። አውቃለሁ፣ እረዳችኋለሁ። ምክንያቱም የኔም ህይወት ሰለው ግን አይቀር ጊዜ ይፈታል። ችግራችን ሁሉ ፈጣሪ ይፈታል፣ አይቀርም። እሺ ሁሉም ሰው ከማንም በላይ የሚሆንበት ጊዜ ይደርሳል። በተለይ ደግሞ እናንተ ወጣቶች፣ እኔም ጭምር። ስለዚህ ጊዜው እስኪደርስ ድረስ ዝቅ ብለን የቻልነውን ያህል ወጥረን ነው መስራት እንዳትለቁ። አደራ። እዚህ ድረስ ከተከታተላችሁ አይቀር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት